እንዴት ነው የምናወራውን በጽሁፍ የምናደርገው? እንዴት እንደሆነ ላሳያችሁ። ቴክስቱን እንሰራለን። ኤኤ የምትለውን ትነካላችሁ። ከዛ የምትፈልጉትን ጽሁፍ ጻፉ። እንደዚህ ዙም አድርጋችሁ አስቀምጡ። አስተካክላችሁ ከዛ ኤዲት ማድረጊያዋን እቺን ትነካላችሁ። ከዛ እዚህ ጋር የጽሁፉን አገባብ አኒሜሽኑን እዚህ ጋር ደስ ያላችሁን መረጡ። በጣም ብዙ ወርታችን ብትሄዱ መረጡ። እኔ ይሄንን መረጥኩኝ። ለምሳሌ ቦታውን አስተካክላችሁ አስቀምጡ። ከዛ ልክ ነኝ ወይ ከንግግሬ እኩል ያልቃል ወይ የሚለውን እንደዚህ ቼክ አድርጉ። እዚህ ጋር ነው የሚያልቀው። ስለዚህ በጣታችሁ ቀስቷን ይዛችሁ እንደዚህ ያሳጥሩ። ይሄው እዚህ ጋር ደግሞ ይጀምራል ቀጣዩ ጽሁፍ። ልክ እንደዚህ እዚህ ጋር ታቆማላችሁ። እንደዚህ ታቆሙትና ቀጣዩን ጽሁፍ ወይም ቀጣዩን ስንኝ ትጽፋላችሁ ማለት ነው። ያው ጻፍኩኝ። ቪዲዮ ላይ ፊታችሁ አካባቢ ነካ ስታደርጉት ይመልሳችኋል ወደ ቦታው። ይሄን አስተካክላችሁ ዙም አድርጋችሁ አስቀምጡ። አኒሜሽኑን ለመስራት አሁንም ኤዲት የምትለውን ትነካላችሁ። ከዛ አሁን እዚህ ጋር አገባቡን አኒሜሽኑን ትሰራላችሁ። ኤዲቱን ነክታችሁ ቀጥታ አኒሜሽን ካልመጣላችሁ ያቺ ኤ የምትለዋን ንኩ። እዚህ ጋር ይመጣላችኋል ማለት ነው። ሰው መቀየርም ከፈለጋችሁ መስራትም ከፈለጋችሁ ለመጻፍ ቴክስት ኤ የምትለዋን መንካት፣ አኒሜሽን ውስጥ ወይም ኤዲት ለማድረግ ጽሁፉን ኤዲት የሚለውን መንካት እና ንግግራችሁ ሲያልቅ ታቋሙትና እዛ ላይ ማስጀመር ነው። ኮንሰፕቱ ከፈጠምኩባችሁ ቪዲዮን ደግማችሁ እዩት። እና በብዙዎቻችሁ ጥያቄ መሰረት ባህር ዳር ላይ የመጀመሪያ ዙር ስልጠና ልጀምር ነው። ስለ ቪዲዮ ኤዲቲንግ፣ ኤአይ ቱልስ እና የሶሻል ሚዲያ አጠቃቀም አላ ቴሌግራም ላይ ጆይን አድርጉና ከዛ መቼ እንደሚጀምር አሳውቃችኋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ።